እኔ የምልህ እጅ ላይ ብር አለ እንዴ? አዎ። ምን ነው አሁንም ጠየቀች እንዴ? ሄሎ አገኘህልኝ? አዎ። የት ደርሰሻል? ደርሻለሁ። በቃ ቻው። ይኸው የማዘር መድኃኒቱን ብቻ አስቀርና ሌላውን ሰደው። እሺ ስጠኛ። ሰላም ታይቀድምም? ውይ ይቅርታ የኔ አባት ቸኩዬ እኮ ነው። መጣው። እዚህ ጋር ጠብቂኝ። ኤቲኤም አውጥቼ ልምጣ። ባልቆጨኝ ለፍቅርሽ የከፈልኩት ዋጋ። ሰላም ዴቭ ይባላል። እና እኔ ምን አገባኝ? እሺ እና ጫማሽ ላጽዳልሽ? መጀመሪያ የእጅህን ቆሻሻ አጽዳ። ቆሻሻ ምን አልሽ አንቺ? ቆሻሻማ አንቺ ነሽ እንዴ? የኔ አባት ለአንድ ተራ ሊስትሮ ብለክ ነው እንደዚህ የምትናገር? በጣም ቀፋፊ ሴት ነሽ። ተው ወንድሜ፣ በእኔ ምክንያትማ እንድትጣሉ አልፈልግም። ወንድሜ? ይቅርታ የኔ ፍቅር፣ ወንድም መሆኑን አላወኩም ነበር። ቢገባሽ ተራና ቆሻሻ ካልሽው እጅ ነበር እያመጣው መሰጥሽ። ስራ እንደሌለኝ እያወቅሽ ሁሌ ብር ስጠይቂኝ ቸግሮሽ ይሆናል ብዬ ነበር ማሰብ። በያውን ከዚህ እጅ ሁለተኛ ላይሽ አልፈልግም። ሂጂ። ጀግና የጀግና ጀግና